ሰላም ሰላም ውድና የተከበራችሁ የሳምሪቱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዚህ ይበል። ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ አምናለሁ። ሰላማችሁ በዚህ ይበልልኝ እያለን እንግዲህ ዛሬም በተወዳጇ በጽናት ድራማ ክፍል 56 ወደ እናንተ ተከስተናል። ክፍል 55 ለማስታወስ ያህል እንግዲህ ኪራ ከቤት ወጥቶ ጠፍቶ ጽናትን በጣም ተጨንቃ ነበረ። በጣም የምትሆነው ጠፍቷት ነበር። እንግዲህ እንዳየነው ከሆነ እስቲ ክፍል 56 ኪራ ወደ ቤት ተመለሰ፣ ምንስ ተፈጠረ የሚለውን የምናየው ይሆናል። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን፣ ነባሮች ደግሞ ላይክ በማድረግ አበረታቱን እያልን በትህትና እንጠይቃለን። እንግዲህ ዛሬ እንዳየነው ከሆነ ሀሴት ደረጃ ላይ ቁጭ ብላለች። እንግዲህ ሄኖክ ይመጣና አጅሪት እዚህ ደረጃ ውጭ ሌላ ቦታ መቀመጥ የለሽም እንደዚህ ላይ ትቀመጭ ይላታል። በሰው ዘንድ ተወዳጅ ለመሆን ነው እንዲሆንሽ ያለሽው ይላታል። ደሞሆኑ ምን ልትለኝ ነው ትለዋለች። ለጽናት ምን ብለሻት ነው ይሆን እንዲህ የሆነች ይላታል። እንግዲህ ሀሴትም ኪራን የበላ አውሬ መስላት ይሆናል ትለዋለች። እንግዲህ እሱም አንቺ ሴት ይህን አሽሙር መናገርሽን ተይ ይላታል። እንግዲህ ሀሴትም ይህንን ከዛ ሁሉ ጥፋት ወዲህ ደግሞ አይሰማህም ምንድን የሆንክ ነው ትለዋለች። እንግዲህ ሄኖክም ኪራ እንደዚህ የሆነው በእኔ ምክንያት ነው ይላታል። እሷም አዎ ከ90% በላይ በአንተ ምክንያት ነው። አስበው እስኪ አንድ ሰው አምኖ ከቤቱ ቢያስጠጋ እንዴት እንደዚህ ታረጋለህ እያለች እንግዲህ ሄኖክም ዘገምተኛ ነሽ መሰል ብዙውን ነገር ትረሻለሽ ይላታል። እንግዲህ ሀሴትም ምን ፎቶውን ልታስታውሰኝ ነው ትለዋለች። እንግዲህ ሀሴትም ፎቶውን እንደው ሶሻል ሚዲያ ጣቢያ ላይ በት ነው ብላ ትተው ትሄዳለች። ሄኖክም ግን ማነው እንደዚህ የልብ የሰጣት ብሎ ትቷት ተነስቶ ይሄዳል። እንግዲህ በሌላ በኩል ጽናት ትመጣና ወትሮም ጠርጥሬ የነበረ የሆነ ነገር እንደሚያገናኛችሁ ብላ ትመለሳለች። እንግዲህ ጽናትም ሄኖክና ሀሴት ስለምን ፎቶ ነው የሚያወሩት? በመሀላችሁማ የሆነ ነገር እንዳለ ይሰማኛል። ይህን ነገር ማወቅ አለብኝ። ሲገናኙ እኮ እንደማይተዋወቁ ሆነው ነበር የተገናኙ። አሁን ምን ተፈጠረ እያለች እንግዲህ ከራሷ ጋር እያወጣች እያወረደች እናያለን። እንግዲህ ጽናትም አይ ሀሴት ምንም ንጹህ ሰው አይደለሽም፣ ያንቺን ነገርማ ማወቅ አለብኝ። እስኪ ለሰኒ ልደውል ብላ እንግዲህ ሰኒ ጋር ትደውላለች። ሰኒ ትደውልላት እንግዲህ ልታወራት አልቻለችም። ምን ሆነሽ ነው ድምፅሽ ምናምን ትላታለች። አይ ደህና ነኝ እያለች አይ ሰኒ ደህና እንኳ አይደለሽም እየተባባሉ እንግዲህ ስልኳን ዘጋች። እንግዲህ ጽናት ሀሴትን እህዳ ይቅርታ ከፍትሻለሁ እያለች አንዳንድ ነገር ትላታለች። አልተኛም ምናምን እያለቻት አይ አባቴ ቀን እንቅልፍ ገነት ይለኛል አልተኛም እያለቻት አይ አንዳንዴስ ማረፍ ጥሩ ነው እያለች እያወራሽ ግን የደበረሽ ትመስያለሽ፣ ከደበረሽ ወክ እንውጣ ብላ እንግዲህ ወክ ይዛት ትወጣለች። እንግዲህ ወክ ይዛት ወጥታ እያወሩ ሳለ ከሰናይት ጋር የሆነ ልጅ ይመጣል። እንግዲህ ጽናት ኪራን ብላ እንዳጠፋ አድርገዋለች። ሀሴትም ወይ ይቅርታ ተሳስታ ነው ምናምን ብላ እንግዲህ ወደ ቤት ይዛት ትመጣለች። በሌላ በኩል ደግሞ እንግዲህ ኪራ ወደ ሰናይት ቤት ሄዷል። እንግዲህ ከሰናይት ቤት ሄዶ ሰናይት ምን ነው ጸፍተህ እኮ አስጨነቅከን እያለች እንግዲህ ወደ ውስጥ እንግባ እያሉ እያወሩ ነበረ። እንግዲህ ናሆሜም ደግሞ ጽናትን እንደ ጭራሽ ብለሽ ምንድነው የሰፈር ጎረምሳ ታቅፊያለሽ ምናምን እያለ ኪራ መስሎኝ እኮ ነው እያለች እንግዲህ እምሩም ውይ እኔ እኮ ሰናይት ደውላ ስትጠራኝ በጣም ደነገጥኩኝና መጣሁ እያለች እንግዲህ ናሆሜም እንደምን ነው አልተጋነንም? በጣም አበዛችሁ፣ ይህ ነገር እኮ ተጋነነ እያለ እንግዲህ ናሆሜም ተይ ጽናት በቃ ለጽናት ለኪራይ ሁሉ ምክንያት ሆንሽ አንቺ ነሽ። ኪራ እንደዚህ አይነት ልጅ እኮ አልነበረ፣ ምድር አይንከኝ የሚል ልጅ ነበር። አንቺ ከምጠሽን ነው በኋላ ነው ከአንቺ ጋር ከሆነ በኋላ ነው ህይወቱ እንዲመስቅልቁል እያለ እንግዲህ ጽናትን እየወቀሳት ነበር። እምሩ ይሄ ነገር እኮ ነው የሚወራ አይደለም ትላለች። እንግዲህ ጽናትም እውነቱን ነው እምሩ እውነቱን ነው እኔ ነኝ ለዚህ ሁሉ ነገር ያደረግኩት እያሉ እንግዲህ ናሆሜም እኔ እኮ ግርም የምትሉኝ ሴት የምትሸፋፍኑት ነገር ነው ትላለች። እንግዲህ ጽናትም በጣም ተደናግጣለች። አሁን እኔ እንግዲህ እንዲህ ያደረኩት ምናምን ፍቅር ከሱ እንዳያዘኝ ማለት ነው ምናምን እያለች እንግዲህ ሽፍንፍን እያደረገች ናሆሜን በጣም አምሮ እየተናገራችሁ ነበር። እንግዲህ እምሩ እንደዚህ እኮ አይደለም ስትለው ምንም
የተሳሳትኩት ነገር የለም። የዛኔ እኮ ከኛ ቤት 3 ናችሁ ስታወሩ የሆነ ነገር ገብቶኛለኝ ምንም ሰማች ነገር የለም ብሎ እንግዲህ እሱም ተናዶ ትቷለኝ። ናሆሜም እንግዲህ ጽናትም እየተርበተበተች ውሃ ልጠጣ ብላ ትታችሁ ሄዳለች። እንግዲህ ናሆሜም ኩሽና ሄዶ ጠጣሽ ይላታል። ምኑን ትለዋለች። ውሃ ጠጣ ብለሽ አይደል የመጣሽ መቼም በእጅሽ አትጠጪው ብርጭቆታ ምናምን እያለ ፈልገህ ነው ልስጥ ስትለው አሁን ጠይቅሽን ጥያቄ አንድ በአንድ መልስ ትመልስልኛለች፣ ንገሪኝ የተፈጠረውን ነገር እያላት ማሚ ትሙት ነገ እመልሳለሁ ባትነግሪኝ እኔና አንቺ ጓደኝነት ከዚህ ላይ ያበቃል አትይኝም ብሎ እንግዲህ ፈክሮ ነው ትቷት ይወጣል። እንግዲህ በሌላ በኩል ደግሞ ሰናይትና ናሆም ኪራ ቁጭ ብለው እያወሩ ምግብ ብላ አለም ነው ምግብ ማበላት ትለዋለች። አይ በአሁን ቅርብ ሰዓት ነው የበለው ይላታል። እሺ እኔ ምልክ ግን የጠፍተህ ነው ይላታል። አዎ ጠፍቼ ነበረ ሰው ከማያገኘኝ ገለል ብዬ ልሁን ሊቀመጥ ብዬ ጠፍቼ ነበር እያለ ሸፍተ ነበር እያሉ እንግዲህ አዎ ሸፍቼ ነበረ ካልሽማ የተባባሉ እንግዲህ ሰናይትም ዙሪያ ጥምጥማት ስም መጥራት ነው የቀረ ትለዋለች። ደህና ናት ግን ይላታል። ምን እንዳና ትሆናለች ጨርቋን ጥላለች መሄድ ነው የቀራት አለም ጨለማ ሆኖባታል ይላል። እንግዲህ ትላለች ኪራም እንግዲህ አይ እኔ ከህይወቷ ካወጣሁላት ለእሷ አለም ብርሃን እንደምትሆንላት ነበር የነገረችኝ እያለ እንግዲህ እና ኪራም ምናልባት እንግዲህ በፍቅር አለም ጋር እየገረፈችኝ እየቀጣችኝ ነው ይላል። ለምን ትለዋለች ሰናይት። ምናልባት ልጅነቷን ስለነጠኳት ልጇን በፍቅረኛዬ ስላጣች ይሆናለኝ እያላት እንግዲህ ሰናይትም ናሆም ኪራ አትሳሳት፣ ጽናት እኮ ሁሉ ነገር ነበር ያፈቀረች ለምን ባንዴ እንደዚህ ትቀየርባታለህ እያለችው እንግዲህ ኪራም ለምን አንድላችሁ እንኳን እኔን አትረዱም እያለ እንግዲህ ሁለታቸው እየተከራከሩ ነበር። ኪራም እንግዲህ ከሌሎች አንቺ ትሻለሽ ብዬ ነበር ወደ አንቺ የመጣው በቃ ልሄድ ይላታል ሰናይትን። እኔ እህቴ ትሙት ለማንም እንደመጣህ አልናገርም ቁጭ በል ብላ ታስቀምጠዋለች። እንግዲህ በሌላ በኩልም መምሩም ናሁም ጽናቱ ነው ተቀምጠው ናሁም እስቲ እስቡት እንዴት ነው ሰው የሚያፈቅረውን ሰው አሳልፎ ለሰው ይሰጣል እያለ በጣም እየተበሳጨ ነበር። እንግዲህ ናሁም ለምን ሁለት እጉር ታይዛችሁ ገደል ትገባላችሁ? እንዲህ ትሆኛለሽ? የምታፈቅሪውን ሰው አሳልፈሽ እንዴት ትሰጫለሽ? ይላት እንግዲህ ጽናትም ሀሴት ላይ ኪራ ትገባዋለች። ሀሴት ከደህና ቤተሰብ ነው የተወለደች። ቀሽም መልስ ነው የሰጠሽኝ። አንቺ እንዴት በገንዘብ እንደዚህ ታስቢያለሽ? ነው ሌላ ጽናት ነች ጽናት አይደለሽም እያለ እንግዲህ ይከራከራታል። እንግዲህ ምሩም ተውናው እንደዚህ በመሆን የሚመጣ ነገር የለም እያለች እንግዲህ ጽናትም ናሁሜ እረፍ እንግዲህ ናሁሜ ዝም በል የቅርንጫፍ ይዘህ ባልገባ ነገር አተርትር እያለች እንግዲህ እሷን ትመልስለታለች። ናሆሜም እንግዲህ አብሮ አደጌው ወንድሜ የት እንደወደቀ ሳላቅ ነገ ቢያብድስ እያላት እንግዲህ እሷን መልካሙን ተመኝ ትለዋለች። እንዳንቺ ቤት የሚመጣውን ሴት ልጭለት እንግዲህ ሴትና ድመት እያደረ ነው አመል የሚወጣትል ነበር እናት እያለ እየተረተላት ነበር። እንግዲህ ኪራም ለሰናይት ወደ ቤት እንደማይመለስ ቤት ሄዶ ልብሱን ይዞ ወደ አያቱ እንደሚሄድ አያቱን ሄዶ እንደሚጠይቃት እያወራት ነበር። እንግዲህ ለምንድን ነው ምሸሽ እያለች እሷም እያወራችው ነበረ። ጽናትን ከማይ የራሴን ትንሽ ገለል ማድረግ ለራሴ ጊዜ መስጠት አለብኝ እያለ እያወራት ነበረ። ወደ ቤትም እንደማይመለስ በዛ መሀል እንግዲህ ጽናት ትመጣለች። እንግዲህ ጽናትን በመደንገጥ ኪራ አንተ ነህ ምናምን እያለ ፊቱን ደሰስ ስታደርገው አስመሳይ ብሎ ሊቀበላት አልቻለም። እንግዲህ ጽናትም በጣም እንባ እየተናነቃት እንባዋ እየፈሰሰ አንድ ካልክ በኋላ ጭንቅላቴ ትክክል አይሰራም እያላት ነበር። እና እንግዲህ ኪራም ሊቀበላት አልቻለም። ተይ ደግሞ ንዴት የበረደልኝ ሲል እየመጣሽ አታናጅኝ የሚል መልስ ነው የሰጣት። እንግዲህ ሰናይትን አያት ቀስ ብላችሁ ወሩ በአንድ ጣራ አይደል እንደ የምትኖሩት ምንድን ነው እንዲህ የሚያደርጋችሁ እያለች እንግዲህ መሀል ላይ ገብታ እየገላገለች ነበረ። እንግዲህ ጽናትም እኔ ልሄድልሽ እሺ ተይው እሱ ይረቀመ ስትል አይ አንቺ ምትጭ እኔ እሄዳለሁ ብሎ እንግዲህ ኪራም ተናዶ ትወዳለች። እንግዲህ ሰናይትን እንዴት አስቻለሽ እዚህ ተቀምጦ ያን ያህል እየተጨነቁ ትላታለች። አረ እኔ እህቴን አንቺ ከመምጣትሽ በፊት ከሰዓታት በፊት ነው የመጣ እያለች እንግዲህ ሰናይትም ለናሆሜ ልንገረው ስላት ለሱ ከነገርሽው እሄዳለሁ ስላለኝ ነው ዝም ያልኩ ትላታለች። ጽናትም በቃ ኪራ ጠልቶኛል ማለት ነው ትላለች። እንግዲህ ሰናይትም አዎ አልዋሽሽም በጣም ባንቺ ተስፋ ቆርጧል ትላታለች። አይ ይህን አይደል የምፈልገው እያለች እንግዲህ ጽናትም አሁንማ ስህተቴ ቢገባኝም እረፍቷል ትላታለች። እንግዲህ ሰናይትም
ከሚቀር ማርፈዱ ይሻላል እያለች እንግዲህ ኪራም ወደ ቤት ተመልሶ ከሀሴት ጋር በጣም ሰላም እየተባባሉ ነበር። አንተ ሰው ይደነግጣል አትልም እንዴ የት ሄደህ ነው እያለችው ራሴን ትንሽ ከለል ላድርግ ብዬ ነው እያለት እና ለምን እዚህ ቦታ አድርጎ አትልም እያለት እንዴ ይህን ያህል ደንግጠሻ ማለት ነው ይላታል። እንዴ ምን ማለት ነው እኔ ብጠፋ አትፈልገኝም ነበር ትለዋለች። እፈልግሻለሁ እየተባባሉ ስሉ እንግዲህ እምሩ ትመጣለች። እምሩ መታ ኪራ ብላ እንግዲህ ሰላም ተባባሉ። ኪራም በጣም አስጨነቅኳቸው አይደለ ይቅርታ እያለት ለምሩ በጣም ነው የምታናድደው። ላንትላችን እንኳን ሄድ የዚህ ቦታ ነኝ ብትለን እያለች እንግዲህ በሌላ በኩል ሀሴትና ሄኖክ ክላስ ሆኖ በጣም ይከራከራሉ። ማን የልብ ልብ እንድትናገሪ የፈቀደልሽ እያለ በጣም ይናገራሉ። አንተ ልጅ ምንድነው ምን ትቆጥረኛለህ ሁሉን የምታውቂ ምናምን እየተባሉ እየተመላለሱ ነበር። እንግዲህ የዛኔ ለጽናት መርዝ መጠጡ ላይ እንደመረዘቻት ያለውን ነገር እንግዲህ ብሷ ሳታውቅ በቪዲዮ ቀርጾ እንደያዘባት እሱን ሁሉ ይነግራታል። ይህን ሴት ልልቀቅልሽ ዩቃንስ ልልቀቅልሽ እያላት ሲላት በጣም ተናዳ በጥፊ ስደረግመው እንግዲህ የሚሉትን ነገር ሁሉ በር ላይ ሆና በጣም እየሰማቻቸው ነበረ። በጥፊ ስትደረግመው እምሩ ዘላ ትገባለች ማለት ነው ወደ ክላሳቸው። እንግዲህ እነሱን በመደንገጥ ቀጥ ብለው እንግዲህ ሴትም በጣም ደንግጣለች። በቃ ከደረራኔ ቆመች። እንግዲህ በሌላ በኩል መታ ሳሎን ቁማለች። በጣም ተደናግጣለች፣ ተደነባብራለች። እና ኪራ ይመጣል። እንዴ ኪራ እንዴት መጣ? እንዴትስ ልትመጣ ቻልክላት? እንዴ መምጣቴን አልወደድሽውም እንዴ ይላታለኝ። አይ ቆያለሁ ብለኸኝ ነበር እንዴት አሁን መጣህ? እያለች የተደነባበረች ሳለ ምሳሌ አቅርብልህ ትለዋለች። አይ ጽናት ትመጣለች ይላል። ጽናት እኮ የለችም ይላታል። አሁን ትለዋለች። አሁን ደውልላታለሁ እየመጣች ነው። እስኪ ግን እምሩ ተኝታለች መሰለኝ ቀስቅሻትና ቡና ታቀራርብልኝ ይላታል። ማናት እምሩ ማናት ምናምን እያለች ትደነባበራለች። አረ ተረጋጊ ይላታል። ጭራሽ አላቃት ማናት እምሩ ትያለሽ ምናምን እያላት እንግዲህ እምሩን ሀሴት ክላሷ አግታታለች። አፏም እንዳትጮህ አፏንም እግሯንም አሳስራ አስቀምጣታለች። እንግዲህ እምሩና ማነው ናሁምና ኪራ ሳሎን ላይ ተቀምጠው እምሩን እውታለች እያለ እየፈላለጓት ነበር። ስልክ የሚደውሉ አታነሳም። ጽናትም ምናልባት ቤት ሄዳ ትላለች። እንዴ እኔ ከቤት አይደል እንደ የመጣው በቃ በጣም አስደብሬያታለሁ ማለት ነው ስልክ አታነሳም እያለ እንግዲህ ናሁምም ስልኳን እየደጋገመ እየሞከረ ነበር፣ ግን ልታነሳለት አልቻለችም። እሷ ያለችው ታግታ ነው። እንግዲህ ሀሴት ለእምሩ የምትበለው ምግብ ይዛላት ትሄድና ምንም እንዳታይ አብሽን ልፍታልሽና ምግብ ሽንቤ እኔ ወድጃ አይደለም እንዲህ ያረኩተኝ እያለቻት እሺ ብላ አፏን ስፈታት እንግዲህ እምሩም እርዱ ብላ ስትጮህ አሁንም መልሳ አስራታለች። እንግዲህ እኔ ከአባቴ ጋር ያለኝን ጉዳይ ጨርሼ እስከምወጣ ድረስ እዚህ ቤት መቆየት አለብሽ እያለቻት ነበር። እንግዲህ በመሀል በር ይንኳኳልኝ። ማን ነው ትላለች። እኔ ነኝ ክፈችኝ ትላታለች። አይ አልከፍትሽም ልብስ ማነው ሻወር ወስጃውን ልብስ ለብስ ነው ትላታለች። ምግቡን ሳትበይ እያለቻት አዎ ትላታለች። ምን ሆነሽ ነበር ስትላት አይ ምንም አይደለም አይጣይቼ ነው እያለች እንግዲህ በሆነ ባልሆነው እያመሀኘች እንግዲህ እምሩም እንደታገታች ናት። እስቲ ቀጣዩ ክፍል ምን እንደሚሆን አብረን የምናየው ይሆናል። ውድ ቤተሰቦች ስለነበረን ቆይታ እጅግ ከልብ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ በዚህ ላይ እሰናበታችኋለሁ።